ኮሞዲቲስ አግሪካልቸራል ፕላትፎርሙ አግሪጌሽን ካምፓኒ ነው። የኛ ሚሽን ዜሮ ሀንገር ነው፣ ረሃብን ዜሮ ማድረግ ነው። ሁለተኛ ቡናን የሚገዳደር የሚያልፍ ኤክስፖርት መፍጠር። ኢትዮጵያ ውስጥ ኤክስትሪም ደጋ ከሆነው ከዳሸን ተራራ ወይም ከሌላው ቦታ ወይም ጨፌ መሬት ከሆነው ሐይቅና ጨፌ በጣም ውሃ ካለበት ወይም ከፍተኛ የጨው መጠንና ፒኤቻቸው ሃይ ከሆኑ መሬቶች ውጪ በግምት ከ40 ሚሊዮን ሄክታር በላይ የሚሆኑ ኤሪያዎች ለካሳባ ይሆናል። በዓለም ላይ ትልቁ አምራች ናይጄሪያ ናት። ትልቁ ተጠቃሚ ቻይና። ነገር ግን ቻይናዎች በምርታቸው የሚያመርቱት 20%፣ 80% ከውጭ ነው የሚያስቡት። ናይጄሪያ እና ኮንጎ አምራች ናቸው። ከኢትዮጵያ ጋር ግን እንዳይወዳደሩ ጤፋቸው ስለሆነ 1 ኪሎ ኤክስፖርት ነው። ስለዚህ የኢትዮጵያ ኢንቨስተርስ ይሄን ኦፖርቹኒቲ መውሰድ አለ። ወስዳችሁ የቻይና ገበያ በ100 ቢሊዮን ዶላሮች የካሳባ የዓለም ገበያ ዋጋ 250 ቢሊዮን ዶላር እና በ4.5% በየዓመቱ ያለ በ2030 300 ቢሊዮን ያልፋል። ስለዚህ ኢትዮጵያ ከዚህ ውስጥ ቡናን ያልፋል ስንል 1% ኦፍ ዲስ ማርኬት ትወስዳለች ማለታችን ሲጀምር። ነገር ግን የዚህን 10% ማርኬትን መውሰድ እንችላለን። ከሁሉም ክሮፖች ቀላል፣ ብዙ ውሃ አይፈልግም፣ ብዙ በሽታ የለውም፣ ብዙ ውሃ አይፈልግም፣ ይታገሳል። ሌላው ኢንተርክሮፕ ይደረጋል። አሁን እዚህ ያላችሁ ኢንቨስተሮች ሰሊጥ፣ በቆሎ፣ ማሽላ ምናምን የለመዳችሁ ጎንደር ከጋምቤላ ከምናምን የመጣችሁ አይ ሌላ ቶታል ክሮፕ ሺፍት ልናደርግ ነው ብላችሁ እንዳደነግጡ ነው። ዩካን ኢንተርክሮፕ ካሳባችሁ ውስጥ አኩሪ አተር፣ ምንድነው ግሪንማን፣ ማሾ፣ በአጭር ጊዜ ማችን የሚያደርጉ ማሽላዎች፣ በቆሎ፣ ለውዝ ቻይናውን ያየነው እንደዚህ ለውዝና አኩሪ አተር እንደ ጉድ ያመርታሉ በካሳባ። ስለዚህ ያ ትልቅ እንትን ለ10 ኢንዱስትሪዎች ግብዓት ይሆናል። ካሳባ መጀመሪያ ምግብ ነው። ምግብ ሲሆን በዱቄት ደረጃ በኳሊቲ ተመርቶ ብስኩት፣ ዳቦ፣ እንጀራ፣ ገንፎ፣ መካሮኒ፣ ኖዲውል፣ ኬክ ያልበላነው ነገር የለም። ዌብሳይቱ ላይ በሙሉ ፖስት ስለምናደርግ ታያላችሁ። አንድ የሚሽከረከር ኪውአር ኮድ አለ። ካያችሁ እሱን ምንሰጣችሁ እዛ ላይ ቴሌግራም ቻናሉ ላይ በቀላሉ መግባት ትችላላችሁ። እስካን አድርጋችሁ እዛ ላይ ሁሉ ነገር እናደርግላችኋለን፣ ታያላችሁ። ፉድ ነው የመጀመሪያው። ሁለተኛው የካሳባ አፕሊኬሽን ፊድ ነው፣ መኖ ነው። ኢትዮጵያ በከብት ከዓለም 10ኛ ከአፍሪካ 1ኛ ምናምን ትባላለች። እንግዲህ ይህንኑ በስጋም 1ኛ በወተትም 1ኛ ካልሆንን በከብት 1ኛ ብቻውን በቂ ነው። ስለዚህ ወደዛ መሄድ የምንችለው መኖ ሲኖር ነው። መኖ ነው ዋናው። መኖ ግን በጣም ማወቅ ያለብን መኖ ምግብ በዚህ ኤሪያ ላይ አብሮን የሚሰራ ለምሳሌ ካወቃችሁት ቤጃ ኢንጂነሪንግ ኢንዱስትሪስ በመኖና ዱቄት በማምረቱ ውስጥ ቴክኒካሊ ከኮሞዲቲስ ጋራ ፓርትነር ነው፣ አብሮ ይሰራል። እና መኖ ፋብሪካዎችም ካሳባ ላይ ቤዝድ ሆኖ ዱቄት ፋብሪካዎችም ካሳባ ላይ ቤዝድ ሆኖ እንዲስፋፋ ከዛ ጋር እየሰራ ነው። ቤጃ ኢንዱስትሪስ የታወቀ ኢንዱስትሪ ነው፣ ታውቃላችሁ። እዚህ ሀገር ከ120 በላይ መኖ ፋብሪካዎች ከፍተዋል። እና ኢንጂነር ቤጃ ምን ይለኛል፣ ፊድ እኮ ፉድ ነው ይለኛል። ምን ማለት ነው ስለው ቱዴይስ ፊድ ኢዝ ቱሞሮውስ ፉድ። የዛሬ መኖ የነገ ምግብ ነው። የዛሬ ዶሮ መኖ የነገ እንቁላልና ዶሮ ስጋ፣ የዛሬ ከብት መኖ የነገ ስጋና ወተት ነው። ስለዚህ ሁለተኛው አፕሊኬሽን የካሳባ መኖ። ሶስተኛውና ትልቁ አፕሊኬሽኑ የአልኮል ሴክተር ነው። አልኮል ሴክተር ላይ የሚጠጣ አልኮልም ባዮፊውል፣ በተለይ ቤንዚን ላይ ተቀይጦ ለመኪናና ለኢንጂን ራን የሚያደርገው አልኮል ትልቅ ሴክተር ነው ባዮፊውል። ቻይና በትሪሊየን የሚቆጠር ሊትር ባዮፊውል ያመርታሉ በአመት። 80% የሚያመርቱት ከካሳባ። ትልቁ ከኢትዮጵያ የኢምፖርት ዲማንዳቸውም ለአልኮል እና ለፊድ። ስለዚህ ወደ ቻይና ለዚህ የሚሆን በፀሐይ የደረቀ ቺፕስ ወይም ሰንድራይድ ቺፕስ እና ሃይ ኳሊቲ ካሳባ ፍሎር ዱቄት በፋብሪካ የተመረተ ከፍተኛ ገበያ ያለ ኮንትራቱ እኛ ጋር። ስለዚህ ሶስተኛው አፕሊኬሽን አልኮል። አራተኛው አፕሊኬሽን ቴክስታይል ኢንዱስትሪ ውስጥ ትልቅ አፕሊኬሽን አለው ካሳባ። ጨርቅ ሲመረት የካሳባ ስታርች የጨርቅ እንትን ውስጥ በብዛት ይገባል። ከዛ ወረቀት
ፔፐር ኢንዱስትሪ፣ ከዛ ፋርማሲውቲካል የመድኃኒት ኢንዱስትሪ፣ ከዛ ቬሪ ማኒ ኬሚካል ኢንዱስትሪስ በአጠቃላይ ይጠቀሙታል እንደ ግብአት። ይሄ እንግዲህ ካሳባው ስሩ ብቻ ነው። ይሄ የምታዩት ስሩ አሜዚንግሊ የካሳባ ቅጠል ደግሞ ተረፈ ምርት ነው። የካሳባ ቅጠል ደግሞ ሌላ አፕሊኬሽን ነው። የካሳባ ቅጠል በምዕራብ አፍሪካ የታወቀ የሰው ምግብ ነው። ጎመን ነው፣ ሰላጣ ነው። ከፍተኛ ፕሮቲን አለው፣ ቫይታሚን አለው፣ ሚነራል አለው። ስለዚህ ለምግብ ዋስትና ሚናው ትልቅ ነው። ስለዚህ እኛም እዚህ ሀገር ይህንን ነገር የማስተዋወቅ ስራ እንሰራለን። እኛ እንሰራለን ስንል ሰው እንዲያውቅ እናደርግና እንዲሰራ እናደርግና እናስከፍለዋለን ነው የኛ ስትራቴጂ እንጂ ሁሉንም እርሻውን አንሰራም እኛ። ግልጽ ነው። ለእርሻው ግን እውቀት፣ ትራክተር፣ ሎደር፣ ባንክ፣ ኢንሹራንስ እናመጣለን። ይህንን ደግሞ ማምጣትም ስታዩት ከባድ ሊመስል ይችላል። ምክንያቱም እርግጠኛ ነኝ አብዛኞቻችሁ የእርሻ ኩባንያ አይሲቲ ፓርክ ውስጥ ምን ይሰራል ብላችሁ ጠይቃችኋል ስትመጡ። የስብሰባ ቦታ ጠፍቶ ነው ወይ አይሲቲ ፓርክ ጋር እዚህ አይሲቲ ፓርክ ውስጥ ግብርና ናቸው ምንድን ነው የሚሰሩት ብላችሁ ሊሆን ይችላል። እኛ የግብርና ቴክኖሎጂ ካምፓኒ አግሪቴክ ካምፓኒ አራሹንም ፕሮሴሰሩንም ባለመሬቱንም ባንከሩንም ኢንሹራንስ ሰፕላየሩንም ትራክተር ሰፕላየሩንም ትሬኒንግ ሰፕላየሩንም ሪሰርች ሴንተሩንም በሙሉ ኦርጋናይዝ የምናደርገው በጣም ሂውጅ በሆነ ኮምፒውተራይዝድ ፕላትፎርም በትልቅ ሶፍትዌር እንደነ ፌስቡክ እንደነ ምናምን ባለ ትልቅ ነገር ማለት በሱ ነው። ስለዚህ ፕላትፎርማችን እዚህ ስለሆነ ነው እዚህ የገባ ነው እና ከመንግስትም ጋር ፍቃድ ተሰጥቶን የገባ ነው እዚህ